በዚህ ልክ ደግሞ ማስናቅ በዚህ ልክ ማስደፈር አስፈላጊ አይደለምና ማንንም ተጠያቂ አላደርግም። በዚህ ጉዳይ ተጠያቂው ራሱ ብሩኬ ነው። ምክንያቱም አሁን ምንም ልትሉ ትችላላችሁ፣ እሱ ምን ያርግሽ፣ እሱ እንደዚህ ምናምን ልትሉ ትችላላችሁ። የፈለጋችሁትን በሉ። ማንም እየመጣ ግን የሚንቀኝ በሱ ምክንያት ስለሆነ ዛሬ ከዚህ በኋላ ማንም እንዳይነቀኝ ከፈለገ ከዚህ ሀገር ወጥቶ ሌላ ቦታ የፈለገው ቦታ ሄዶ ሴቶችን እንደፈለገ ያረጋ መኖር ይችላል እንጂ በየሰዓቱ ምናምን የኔ ስም እየተጠራ እሷ እንደዚህ ነች፣ እሷ ማሰጥህን ፍቅር፣ እሷ እንደዚህ ማታደርግህ ምናምን በቃ ይበቃል። አስፈላጊ አይደለም። እኔ ከህይወቱ የወጣውለት ስሜ እንዳይጠራ ከማንም ጋር ላለመጣላት ራሴን ላለማስገመት ነበረ። ግን አብሳላት ደግሞ ትናንትና ያደረገችው ነገር በጣም የሚያስጠላ ነገር። ምናልባት እሱ የሚያመጣቸው ሴቶች በመሃል ባይኖሩ ተጣልተን እንኳን መቼም የሰው ልጅ ነው፣ የሰው ልጅ ነን ሁለታችንም። እሱም የሰው ልጅ ነው፣ እኔም የሰው ልጅ ነኝ። ውስጣችን ላይ ብዙ ነገሮች ይፈጠራሉ። አይደለም የተለያየ ሀሳብ ያለን ሰዎች ይቅርና እግርና እግራችሁ እንኳን ስትሄዱ ይጋጫል እና ልንጋጭ እንችላለን። ግን ደግሞ ችግራችንን መፍታት እንችል ነበረ። ግን ደግሞ ችግራችንን እንዳንፈታ የሚያደርጉን እሱ የሚያመጣቸው ሴቶች ናቸው። በጣም ስለመረረኝና ስላስጠላኝ ከዚህ በላይ ደግሞ ራሴን ማሰደብ ራሴን ማስናቅ ስላልፈለኩኝ ነው ከህይወታቸው ወጥቼ የነበረው። ግን ደግሞ ትናንትና ቤት ድረስ መታ እንደዛ የሚያስጠላ ነገር አረብስማም ድርጊቷ ራሱ በጣም ነው የሚያስጠላው። እኔ በጣም ደብሮኛል። እና ደግሞ በዚህ ልክ እንደዚህ ሽሩሩ እያለ የሚያወራት እሷ ማን ስለሆነች ነው? በጣም ሽሩሩ እየተባሉ ነው የሚመጡ ሴቶች በሙሉ ሽሩሩ እየተባሉ ነው። እና እኔም ማላቀው ነገር አለ ወይስ እሷ ያሳለፈችው እኔም ማላቀው ከካሜራ ጀርባ ሌላ ነገር አለ እንዴ? ምን ትሪት ስታደርገኝ እንደዚህ ታደርገኝ ፍቅር ያዘኝ አለች። እሺ ይሁን ብለን ዝም አልናት። አሁን ደግሞ በዚህ ልክ ቤት ድረስ መታ ሃይሚ ማሰጥህን ፍቅር፣ ሃይሚ ማታደርግልህን ነገር እኔ ያደርግላለሁ። እሷ እንደዚህ ያደረገች እሷ እንደዚህ ማን ስለሆነች ነው? ማን ፈቅዶላት ነው? እኔ ስለሆንኩት ነገር እኔ ብሩኬን የፈለኩትን ነገር ባደርገው 2 አመት ሙሉ አብረን ቆይተናል። እኔ ያላንቺ አንተ ያለኔ ተባብለን ነው አይደል እዚህ የደረስነው። ስለዚህ የፈለኩትን የመናገር መብት አለኝ ብዬ አስባለሁ። ምክንያቱም የኔ ሰው ነው ብዬ ስለማስብ ማለት ነው። ስለዚህ የኔን የሆነን ሰው ደግሞ የፈለኩትን የመናገር የፈለኩትን የማድረግ መብት አለኝ። እና እሷ ማን ስለሆነች ነው በዚህ ልክ እሷ ማሰጥህን ፍቅር ብላ ልታወራ የማድረግ መብት አለኝ። እና እሷ ማን ስለሆነች ነው በዚህ ልክ እሷ ማሰጥህን ፍቅር ብላ ልታወራ ከየት ያመጣችው ድፍረት ነው? እና ይሄ ሁሉ ነገር የሚሆነው ደግሞ በብሩኬ የተነሳ ነው፣ በማንም አይደለም። ቢገባው በዚህ ልክ ሁላ ሃይሚ የሚባለው ስም በመጡ ሴቶች በሄዱ ሴቶች በመጡት በሚሄዱት ሴቶች በሙሉ ሃይሚ የሚለው ስም መጠራት አልነበረበትም። ተከብሬ መቀመጥ ነበረብኝ። ምክንያቱም እኔ ከማንም ሰው ጋር አልነካካም፣ ካልነኩኝ በስተቀር ማንንም አልነካም። ግን በዚህ ልክ ደግሞ ወርዳ ራሷን አውርዳ እኔንም አውርዳ እንድታወራኝ አልፈልግም። ራሷ ከወረደች መውረድ መብቷ ነው። ግን እኔ ደግሞ መውረድ አልፈልግም። በዚህ ልክ ደግሞ በየሰዓቱ እየመጣች ሃይሚ እንድትል አልፈልግም። እኔ የማደርጋቸውን ነገሮች እኔ መሆናቸውን ነገሮች ተጠቅማ ብሩኬን የራሷ ማድረግ አትችልም። አቅሙ ካላትና እንትን ካለች የራሷ ማድረግ ትችላለች። እኔ ምንም በቃ የምትወደው ከሆነ የምታፈቅረው ከሆነ የራሱ ስህተት ስለሆነ ነው ትቻ አይደል የወጣሁት። በቃ አያስፈልግም። የራሱ ጥፋት ነው። እሱ ባያቀርባቸው እሱ ትሪት ባያደርጋቸው እንደዚህ አይነት ነገር አይፈጠርም ነበር እያልኩኝ ነው አይደለ? ከህይወት ሁሉ ጊዜ በቃ ከህይወት ልውጣ እያልኩኝ ሞጣው እኔን ማያመኝ ነው